መቶ የእውነት 160 ሰው ነው ወርቄን የሚያውቃት። እግዚአብሔርም በቤተሰብ ዙሪያ እንኳን በጓደኞችም 160 ሰው አይደለም የሚያውቀኝ። በጣም ብዙ ሰው ነው የምታውቁኝ። ማውቀውን የራሱ ሰብስክራይብ አድርጉኝ፣ አይከፈልበት፣ አበረታቱኝ። ሰላም ሰላም፣ እንዴት ናችሁ የዩቲዩብ ተመልካቾች? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? ደህና ነን። እኔ በጣም ደህና ነኝ። ከብዙ ሰዓት ከብዙ ጊዜ ቆይታ ዛሬ እንግዲህ ከች ብያለሁኝ። ቤተሰብ በጣም ጠፍቻለሁ፣ ይገባኛል። ያው በብዙ ነገሮች ምክንያት ነው ያልመጣሁትኝ። ትረዱኛላችሁ ብዬ አስባለሁ። ደግሞ ሰብስክራይብ አላደረጋችሁም ብዙዎቻችሁ። ቢያንስ እኔ የማውቃቸው ሰዎች የምታውቁኝ ሰዎች 160 ምናምን ነው 160 ሰው ነው የሚያውቀኝ እውነት። እና ይሄንም ቅሬታ ላቀርብ ነው የመጣሁት። እንዴት ሰብስክራይብ፣ ላይክ፣ ሼር ሰብስክራይብ አታደርጉኝም? ብዙ አላችሁ የራያ ልጆችም ሆናችሁ ብዙም ደግሞ የምታውቁኝ እንዲሁም በሌላ ምክንያት ጓደኞችም ቤተሰቦችም እነዚህ ብቻ አይደላችሁም። ሼር ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት አድርጉልኝ። እኔም በተቻለኝ አቅም አልጠፋም ብዬ ተስፋ አደርጋለሁ። እና ደግሞ እንደዚህ ቶሎ ቪዲዮ ለመስራት የእናንተን አቀባበል አይቼ ነው ሰብስክራይብ እንዴት አያደርጉኝም ምናምን አነሰ ምናምን እያልኩኝ ቅሬታ አቀርቤያለሁኝ። ቅሬታን የማቀርበው ለእናንተ ነገ ጥሩ ነገር የዛሬ አሪፍ ቪዲዮ ባለቅላችሁ የሆነ የተሻለ ነገር ባላመጣላችሁ ነገ ግን ደግሞ የተሻለ ነገር እደርሳለሁ ከትንሹ ዛሬ እዚህ በመሆኔም። ያው ደግሞ የመዳም ቅመሞች ታውቃላችሁ በመዳም ቤት ቪዲዮ ለመስራት ብዙ ነገሮች እንደሚያስቸግሩ። ዛሬ እንግዲህ ከብዙ ጊዜያት ከብዙ ይመስለኛል 2 ሳምንት 3 ሳምንት እንደዛ ነው ቪዲዮ ከለቀቁ ላይቭም እየገባሁ ነበረ። ብዙ ሰዎች አይገቡም። ያ ማለት ብዙ እይታ አላገኘም፣ ቪዲዮ ያልታየም፣ በዛ ሰብስክራይብ የሌለውም። በዛ ምክንያት ያው ላይቭም እየገባሁ ነበረ፣ ብዙ ሰው አላገኘሁም። እና ዛሬ ቤተሰብ እስኪ ወፍረሻን እያላችሁ ነው ብዙዎቻችሁ። የውፍረት መድኃኒት ነው የሚባለው። ስፖርት ሰራ ጀምሬያለሁ። የሆነ ነገር አለና ደግሞ ብዙዎቻችን እነዚህ ሳውዲ አረቢያ ስንሆን በጣም እንወፍራለን። እኔም ወፍሬያለሁኝ እና ብዙዎቻችሁ ረጅም ለመስራት እንዶሚ ነው የሚባሉት ምናምን እንባላለንም። በዛም ባሻገር እስኪ ከእንዶሚ ባሻገር ራሳችንን እንጠብቅበት። በመዳም ቤት ሆነን የሆነ አዲስ ነገር አለኝ። እሱን ነገር እስኪ አብረን እየሰራን ማሳያችሁ ይሆናል። ወይም የሆነ የመዳም እንትን አለና የተሰጠኝ ጊፍት አለ። እሱን ነገር አብረን የምናየው ይሆናል። እስኪ ዛሬ የሆነ ጊፍት አለ። እሱን ስፖርት የምሰራበት ነው። እንግዲህ ይጠቅማችኋል ብዬ አስባለሁ። እኔ ይጠቅመኛል ብዬ ያስኩት ነገር አለኝ። እሱን ነገር አመጣለሁ፣ ላሳያችሁ። ጠብቁኝ፣ እንዳትወጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እና ቤተሰብ ይሄን ይመስላል እንግዲህ ዛሬ የእውነት ተስቆ ይሆናል። እንግዲህ ያስቃል እንዴ አንቺ ምን አስበሽ ነው ምናምን ልትሉ ትችላላችሁ። እና በመዳም ቤትም ሆኖ ራስን መጠበቅ ይቻላል። ከስራ ባሻገር ያኔ ብዙ ነገሮች አሉ። ግን እሱን ለመቋቋም እስኪ ዛሬ ይሄን ነገር ባሳይ ምናምን ብዬ ተወኛውን። ያው እንደምታዩት እዚህ ፒክቸሩ ላይ እየታያችሁ ይሆናል። እንግዲህ ደግሞ ውስጡን የምናየው ይሆናል። ወርቄ ለብሰው ምን ይሆናል አንቺ ግን አሞሻል እንዴ ምናምን ልትሉ ትችላላችሁ። አሪፍ ነገር ይኖራል ብዬ አስባለሁኝ። ቤተሰብ እንግዲህ አሁን ይሄን የማሳያችሁ ይሆናል። መጀመሪያ እንጥፋታው አብረን። እንግዲህ እንደምታዩት ይሄን ይመስላል። ምንድን ነው ወርቄ ግን ምን አስበሽ ነው? ጤነኛ ነሽ ምናምን ትሉ ትችላላችሁ። ጤንነት በመስራትም ይሄን እንግዲህ ሳይንስ ያዘዘልኝ መድኃኒት አደረኩት። ቤተሰብ ሳይንስ ያዘዘልኝ ያልኩኝ እንግዲህ ብዙዎቻችሁ በቴሌቪዥን ሲተዋወቅ ምናምን አይታችሁት ይሆናል፣ በቲቪ እንዲሁም ደግሞ ስፖርተኛ ካላችሁ ብዙዎቹ ታውቁታላችሁ ብዬ አምናለሁኝ። ይሄን ማግኘት ስሙም አለ እዚህ እና እስኪ ልክፈተው ነው ማሳያችሁ። አብረን ልክፈተው። ይሄን ይመስላል እንግዲህ
አንቺ ግን ምንድን ነው ምናምን ትሉኛላችሁ እና አይ እና ኬሻ ነው እንዲያመጣሽ ነው አይደል? ይሄ ነገራችን ላይ ብሎ እንደዚህ ስናየው በእኛ በሀገራችን ኬንዳ ምናምን ነገር ነው የምታስቡት። ይሄ ግን በጣም ውድ ነው፣ ደግሞ ለጤንነትም አስፈላጊ ነገር ነው። የአየር ይስባል። ስብ ነገሮችን ስብ ነገር ያለብን ነው ነገር በላበት ነው የሚወጣው። ይሄን ለብሰና የሰውነታችን ስብ በላበት እንደሚወጣ ሁሉ እና ውፍረት ላስቸገራችሁ ይሄን ነው። ይሄ ቲሸርት ነው። እስኪ እንግዲህ ይሄን ነው ደግሞ ምን ይባላል? ይሄ ደግሞ ሱሪ ነው። ያው ትልቅ ነው እንግዲህ ይሄ ይመስላል። እስኪ ደግሞ ወርቄ ለብሰው ምን ይመስላል የሚለውን ደግሞ አብረን የምናየው ይሆናል። ትዝናኑበታላችሁ፣ ትስቁም ሆናላችሁ ምናምን ብዬ ነው። የእውነት ግን ይሄ ቀልድ ምናምን አይደለም። ይሄ ለሰው ልጅ ጤንነት ነው። ይሄ የተቃጠለ አየር የለም። በጣም ስንጨናነቅ የሆነ ጭንቀት ምናምን ሲሆን ይሄ ሰውነታችን እንዳለ አየር አያስወጣም። እንደዚህ አድርጎ የተቃጠለ ስብ በዚህ ነው እንደንፋሎት ሆኖ በጣም ነው እንትን የሚለው በጣም ሙቀት ይስባልና በዛ ምክንያት ነው በተለይ እንቅስቃሴ የሚያደርጉ ከሆነ በጣም ነው የሚጋረበው እና ለዛ ነው ብዙዎቻችሁ እንዴ አሁናችን ማሰበች ምናምን ልትሉ ትችላላችሁ። ግን ይሄን የሚያውቀው ያውቀዋል። ይሄን ስፖርተኛ ሰው ይሄን ያውቀዋል። እንግዲህ ጠብቁኝ፣ አንድ 5 ደቂቃ ልልበሰውና ላሳያችሁ። ከዛ ይሄን ይመስላል። አዩት እንግዲህ የሆነ በጣም ነው የሚጨንቀው፣ በጣም ነው የሚጨንቀው። እንኳን ስፖርት ተሰርቶበት እና በዚህ እዩትኝ በጣም ነው ስለሚለው። በእርግጥ ያኔ ሙቀት ነው የሚስበው። ይሄ እንቅስቃሴ ይሄን ለብሰና እንቅስቃሴ በመስራት ነው እንጂ ዝም ብለን በመቆም ብቻም አይደለም። ግን አሁን እኔ ራሱ እንቅስቃሴ አልሰራሁም። እንደምታዩ ምንም ነገር የለበስኩት የለም። ይሄን የለበስኩት በጣም ነው የሚጨንቀው፣ በጣም ማለት ነው። ውስጥ ላይ እንደዚህ እንትን ይጋረፋል እና ቢሳው ይሄን ይመስላል። እና ወርቄ ግን ምን አስገብሽ ነው ስፖርተኛ ለመሆን ነው ምናምን ትላላችሁ። እና ያው ስፖርት ለጤንነት ነው ታውቃላችሁ። ይሄን ይመስላል እንግዲህ ቲኳንዶ ምሰራበት እያለሁኝ እንዴት አያችሁ? ሰው በጣም ነው የሚጨንቀው። ይሄው እንደምታዩት ግን በጣም ሰፊ ነው። ያ ማለት ያኔ አየር ውስጥ ላይ ስለሚጨናነቅ አየር እዛ ላይ ላበት ይመጣል። ይሄው እኔ አሁን በዚህ ልክ ብቆይ ብዙ ሰዓት በጣም እንኳን ቆይቼ አሁን ራሱ በጣም ሙቀት አለው። ሲቆይ ደግሞ ላበት ያመጣል፣ ይንጠበጠባል እንደዛ ነገር። በዛ ላይ እንቅስቃሴ ምናምን እንደዚህ ስንሰራበት ራስ ሰውነታችንን ላበት ያመጣል። እንኳን አይደለም ይሄ ላበት የሚያመጣ ስራ ተብሎ የተበሰለስና እና ቢሳም ያን ይመስላል። ይሄን ቢያንስ ስተኙ ግን ያው ስፖርት ስትሰሩ ብዙ ሰዓት ሲቋረጥ ውፍረት ይመጣ ነው። ያ ማለት በትክክል ስፖርት ባለመስራት እና ዛሬ ተሰርቶ ነገ በመተው ምናምን ይሄ ሰው በእርግጥ ይሄ ትክክል ነው። ስፖርት ሲቆም ሰውነት ይጨምራል፣ የታወቀ ነው። እንግዳ ምን ታረጋላችሁ? እንደው ብዙዎቻችሁ ወርቅ ፍሬሽን ምናምን በቃ ምግብ ቀንሽ ምናምን ትሉኛላችሁ። ዛሬ ደግሞ በቃ እንግዲህ በትንሽ ደቂቃ አልኩኝ፣ በትንሽ ቀናቶች በትንሽ ወራቶችም ቢሆን የሚቀንስ ይሄን ልብስ መጥቷል። እንግዲህ ይሄ ልብስ እንደምታዩት በጣም ነው የሚጨንቀው። ከዛ አብረን እንስራ ሰዎች እንግዲህ ይሄን ይመስላል። ያው ይሄን ለማሳየት ነው። በእርግጥ ያን ያክል እንትን ላትቀበሉ ትችላላችሁ ብዙዎቻችሁ፣ ግን የእውነት በጣም ይጠቅማል። ዙሩ ጤንነታችንን የምንፈልገው በእርግጥ እኛ ስራ ስለምንኖር እንደ ስፖርት ነው ምናምን እንላለን። ግን ከስፖርት ባሻገር ያኔ ከስራ ባሻገር ሰውነታችንን የምናንቀሳቀስበትም ነገር ቁመንም የምንውልበትም ነገር ይሄ ብዙ ሰዓት ደግሞ እዚህ ሀገር የምንበላው ሩዝና ስጋ አይደለም፣ ዘይታም ነገሮችን እናበዛለን። በዛ ምክንያትም ይሄ የተቃጠለ አየር ያወጣል። በጣም ነው በዚህ አሁን ሰዓትና ጊዜ ስለማይኖረኝ ነው እንጂ ሜዳ ላይ ምናምን ቢሆን ስሮጥ ወይም ስፖርት ሰራ በዚህ አየር ይመጣል። ራሱ ትፈሻለሁ
በራሱ የመትነን ሰውነታችን የተቃጠለው አየር ሲወጣ የመትነን ባህሪ ያለው እና ብዙዎቻችሁ እንግዲህ ግዙና እንደኔ እንትን በሉ። እንግዲህ ተመልካቾቻችን አደራ ላለው ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ማርያምን የእውነት ይህ አይደለም የእውነት 160 ሰው ነው ወርቄን የሚያውቃት። እግዚአብሔርም በቤተሰብ ዙሪያ እንኳን በጓደኞችም 160 ሰው አይደለም የሚያውቀኝ። በጣም ብዙ ሰው ነው የምታውቁኝ። ማውቀውን የራሱ ሰብስክራይብ አድርጉኝ፣ አይከፈልበት። አበረታቱኝ። ሼር እያደረጋችሁ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ እዩ። ሰዓቴም ተቀባይም እንዳገኝ የተሻለ ነገር እሰራለሁኝ። ዛሬ በእርግጥ አሪፍ ነገር ምናምን ላሰራላችሁ እችላለሁ፣ ያው ካለሁበት አንፃር ግን ነገ የተሻለ ነገር እሰራለሁኝ። አናይ ሰዎች ዛሬ ይሄን ቪዲዮ ነው ይዤ የመጣሁት። በሌላ ቪዲዮ እስከምንገናኝ እመጣለሁ ብዬ ተስፋ አድርጋለሁ። ቸር ሰንብቱ፣ ቸር ክረሙ እላለሁ። መልካም ብዬላችሁ መልካም ምኞት መልካም ስራ እንድሆንላችሁ እመኝላችኋለሁ። እወዳችኋለሁ። ባይ ባይ።